አርበኛ ዘመነ ካሴ ወቅታዊ መግለጫ ሰጥቷል። በመግለጫውም የአማራ ፋኖ ለምን ብቻውን አይታገልም፣ ለምን ከሌሎች ኃይሎች ጋር ይተባበራል ለሚሉና ለሌሎች ጥያቄዎች ምላሽ ሰጠም። የተከበራችሁ ተመልካቾቻችን ለአንድ ዓመት ያህል በዩቲዩብ እገታ ምክንያት ከስርጭት ርቆ የቆየው ዳሞት ቲቪ በድጋሚ ወደ ስራ መመለሱን ስንገልጽላችሁ በታላቅ ደስታ ነው። ከእንግዲህ በየዕለቱ አዳዲስና ወቅታዊ መረጃዎችን የምናደርስ ሲሆን ቻናላችንን ሰብስክራይብ በማድረግ ቪዲዮዎች ላይክ እና እንዲሁም ለወዳጅ ዘመዶ ሼር በማድረግ መመለሳችንንም እንድታበስሩልን በትህትና ጠየቅን። ሞገሴ ሽፈራው ነኝ። በቀጥታ ወደ መግለጫው አለፍኩኝ። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይሎች ከአማራው ከኦሮሞ ጋር የሚተባበሩትም ብቻቸውን መቆም ስለማይችሉ አይደለም። አፋር ከአማራው ከኦሮሞው ከሲዳማው ከበርታው ጋር የሚተባበረውም ብቻውን መቆም ስለማይችል አይደለም ይላል መግለጫው። ኦሮሞ ከጉምዝና ከአማራ ጎን የሚቆመው ብቻውን መቆም ስለማይችል አይደለም የሚለው ሶማሌው ከሌሎች ወገኖች ጋር የሚያብረውም ብቻውን መቆም ስለማይችል አይደለም። ራሱን ችሎ መቆም ይችላል። እስካሁን ሁሉም በራሱ መንገድ በገዛ እግሩ ሊጓዝ ነው የመጣውና ብለዋል። እነዚህ ድርጅቶች የሚተባበሩት ብቻቸው መቆም ስለማይችሉ ሳይሆን ትብብር ዛሬያዊ ዘላለማዊ ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውንም በጋራ ያሳካሉ ሲል አርበኛ ዘመነ ካሴ በዕለታዊ መልእክቱ አስታውቋል። በሁለተኛነት የተነሳው ደግሞ የእኛ ዘመን ተልዕኮ ሰዎችን መሰብሰብ ነው፣ መቀራረብና ማቀራረብ ነው፣ ፍቅር ነው፣ ሰይፍ ያነሳ ነው፣ አበቦችን ነጥቀውን ነው። እኛ በዚህ ኃላፊነት እያለን በግፍ ሊያጠፋን ገፍቶ ካልመጣ በስተቀር አማራ ከሌላ ህዝብ ጋር አይዋጋም፣ አናዋጋውም፣ መቼም አናደርገውም ብሏል። ለአማራ ህዝብ ተበድረን ተጨማሪ ጠላቶችን አንገዛለትም ያለው መግለጫው ለሌሎች ወገኖችም የመከራ ምክንያት አንሆንም ብሏል። ይህ ምኞታችን እንዲሁ ብላሽ አይሆንም ያለው አርበኛ ዘመነ ካሴ ሁሌ እንደምንለውም በጎ ምኞቶች ዳር የሚያደርስ የራሳቸው እግዜር አላቸው ብሏል። ይህ የቂም ተራራ የቁርሾ ጋራን የሚያፈርሰው የመገዳደልን ቧለልን የሚሰብረው የመጨረሻው ትውልድ ነው ያለው መግለጫው ይህ ደፋርና በጎ ትውልድ ነው። ይህ ትውልድ የክፋት ሐውልትን ደርምሶ በቦታው የፍቅርና አብሮነት የመኖርን ዋርካ ካልተከለ በስተቀር በዚሁ በእኛ ዕድሜ ቀጥሎ የሚመጣው ትውልድ የሰው ሳይሆን ሙሉ በሙሉ የጭራቅ ልብ የተገጠመለት ይሆናል ብሏል። ይመጣል ብለን የምንፈራው መጥቷል እኮ ብሎ መናገር ይቻላል። ልክ ነው። እየመጣ ያለው ግን በመደበኛ አእምሮ ለማሰብም ይከብዳል ብሏል። መድኃኒቱ ታዲያ ይህንን የመጨረሻ ጥረት ተጋግዞ ውጤታማ ማድረግ ነው ሲል አርበኛ ዘመነ ካሴ በዕለታዊ መልእክቱ አስታውቋል። በመጨረሻና በሶስተኛ ደረጃ የተነሳው ደግሞ ዛሬ እኛን ለመዝለፍ እና ዓላማችንን ለማንቋሸሽ ድምፃቸውን ከፍ አድርገው ለመሳቅ ብቻ ሲሉ የዋልጌ ማህበር የመሰረቱ ወገኖች ሁሉ አንድ ቀን ወደኛ ይመጣሉ ብሏል። ይህ በጎ ምኞታችን ይገዛሉ፣ የራሳቸው ያደርጋሉ። ያኔ ፍጹም ሳይሸማቀቁ በፍጹም ይቅርታ እንቀበላቸዋለን። እስከዛው ድረስ ግን ለአንድ ስድብ አንድ ጡብ እያስቀመጥን ወደፊት እንቀጥላለን ብሏል። ሚስማሮችን ቁጥር ብዛታቸው ላለማቆም ወይም እስከ መጨረሻው ለመጽናት የወሰንክባቸው ቀናት ጋር እኩል ነው እንዲል ትልቁ አባታችን ብሏል አርበኛ ዘመነ ካሴ። ለአንድ አሻጥር አንድ ሚስማር፣ ለአንድ ስድብ አንድ ጡብም ብለዋል። ክፋት ለማንም በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ ነሐሴ 21 2018 ዓ.ም የሰጠው መግለጫ ነው። የተወደዳችሁን የተከበራችሁ የዳሞት ቲቪ ቤተሰቦች ሞገሴ ሽፈራው ከእናንተ ጋር ቆይታ አደረግኩ። ቻናሉ ከአንድ ዓመት እገታ በኋላ ስለመጣ ብዙ የእናንተን ድጋፍ ይሻልና ሼር በማድረግ ለወዳጆቻችሁ በማጋራት እንዲሁም ደግሞ ኮሜንቶችን በመጻፍ ቪዲዮ ላይክ በማድረግ እንድታበረታቱትና እንድታነቃቁን በክብር ጠየቅን። በሌሎች መረጃዎች በየሰዓቱ ተመልሰን እስከምንመጣ ጤና ይስጥልን።